ሰላም ዶክተር ሱራፌል አረጋ ኦራል ኤንድ ማክሲሎፋሻል ሰርጀሪ። ዛሬ የምናየው ስለ ኢምፓክትድ ቱዝ ወይም ደግሞ መብቀል ባለበት ጊዜ ያልበቀለ ጥርስ። ሞስት ኦፍ ዘ ታይም ብዙውን ጊዜ የታችኛው የመንጋጋ ጥርስ የመጨረሻው ጥርስ ወይም ደግሞ ሰርድ ሞላር በሕክምና አጠራሩ ዊዝደም ቱዝ ሞስት ኦፍ ዘ ታይም ኢምፓክትድ የመሆን ፕሮባቢሊቲ ያለው። ሞስት ኦፍ ዘ ታይም ደግሞ ሪዝኑ ሊሆን የሚችለው የቱዝ ሳይዝ አርች ሌንግዝ ዲስክሪፓንሲ ወይንም የአገጭ ስፋት እና ርዝመት ከጥርስ ስፋትና ጥበት ጋር አለመጣጣም ወይም አለመገናኘት በሚፈጠርበት ሰዓት የሚፈጠር የጥርስ አለመብቀል ነው ማለት ነው። ስለዚህ ከሱ ጋር ተያይዞ የሚከሰተውን የጤና እክል ለማየት እንሞክራለን። የመጀመሪያው ምንድነው? ፔሪኮርናይቲስ የምንለው ነው። ልክ ጥርሱ መብቀል በጀመረበት ሰዓት ልክ ፒክቸሩ ላይ እንደምታዩት የላይኛው ጥርስ ጋር ኦክሉድ በሚያደርግበት ሰዓት ወይም በሚነክስበት ሰዓት ትራውማታይዝ ያደርገዋል ወይም ደግሞ ይጎዳዋል። በሚጎዳው ሰዓት የሚፈጠረው ምንድነው? ኢንፍሌምድ ይሆናል። እንተን በድዱና በጥርሱ መካከል እየበቀለ ባለው ጥርስ መካከል ክፍተት ስለሚኖር በዛ ውስጥ ፉድ ደብሪስ ወይም የምግብ ቅሪቶች ሊገቡ ይችላሉ። ከሱ ጋር በተያያዘ ደግሞ ኖርማል ፍሎራ የኦራል ካቪቲ ኖርማል ፍሎራ ፋቮሬብል ኢንቫይሮንመንት ይፈጠርላቸዋል ማለት ነው። ፎር ዛት ማተር ኢንፌክትድ የሆነ በሚሄድበት ወቅት ሲቪየር የሆነ ኮምፕሊኬሽኖች ከዚህ ጋር በተያያዘ የመጀመሪያው ምንድነው? ቴሪጎ ማንዲቡላር ስፔስ ኢንፌክሽን ወይም በሚዲያል ቴርጎይድ መስል ጡንቻና በማንዲብል ወይም ራምስ ኦፍ ዘ ማንዲብል መካከል የሚፈጠር ስፔስ አለ። እሱ ኢንፌክትድ ወይም ኢንፍሌምድ የመሆን ፕሮባቢሊቲ አለው። እሱ ደግሞ በጣም ዳንጀር ስፔስ ስለሚባሉት ወይም ለሪትሮፋሪንጃል ወይም ላትራል ፋሪንጃል ስፔስስ ዳንጀር ስፔስ እንዲሁም ፕሪትራኪያል ኤንድ ፕሪቨርተብራል ስፔስ ቅርብ በመሆኑ የተነሳ as early as possible እንደዚህ አይነት ችግር በተፈጠረ ሰዓት በጣም በጊዜ መታከም ይኖርበታል ማለት ነው። ስለዚህ እዚህ ጋር ፒክቸር ላይ እንደምታዩት ይሄንን የመሰለ ሂውጅ ስዌሊንግ ወይም ሂውጅ ኤርዌይ ኮምፕሮማይዝ ሊያደርግ የሚችል አተነፋፈስን አፌክት ሊያደርግ የሚችል ስትራይደር ወይንም ደግሞ ስኖሪንግ ማንኮራፋት፣ በጀርባችን መተኛት አለመቻል፣ ድምጻችን የመቀየር በጣም ሃይ ፕሬሸር ብሪዚንግ ወይም ደግሞ በምንተነፍስበት አክሰሰሪ መስል መጠቀም ያ ማለት ምንድነው? ሰብኮስታል ኢንተርኮስታል መስልስ የደረቶቻችን ጡንቻ መጠቀም እስከዛ ድረስ ሊያደርሰን ይችላል ማለት ነው። ከፋ ሲልም ወደ ሜዲያስቲናይቲስ ወይም ደግሞ ሜዲያስታይነም ወይም የቸስት ወል ስፔስ ኢንፌክሽን ድረስ በመድረስ ከህይወታችን እስከ ማሳጣት ድረስ ሊደርስ ይችላል። ሶ የዚህ ቪዲዮ መልእክት ምንድነው? as early as possible እንደዚህ አይነት ጥርሶች በቀረቡ ሰዓት ወይም ወደ አፋችን ወደ ጥርሳችን በመጡ ሰዓት ኢሚዲየትሊ አጠገባችን የሚገኘውን ማንኛውም አይነት የዴንታል ሰርጅን ወይም ደግሞ ኦራል ኤንድ ማክሲሎፋሻል ሰርጅን ስፔሻሊስት ኮንሰልት ማድረግ ወይም ህክምና ምክር ማግኘት አለብን። ከዛ በመቀጠል ህክምናዎቹ 3 ናቸው። የመጀመሪያው ምንድነው? አንቲባዮቲክስ ብቻ መውሰድ ወይም ደግሞ ሶልት ዋተር ጋርግሊንግ ጨውና ሙቀዋ በማድረግ መጉመጥመጥ። ከዛ በመቀጠል አንቲባዮቲክስ። ሶስተኛው ኦፐርኩሌክቶሚ ወይም ደግሞ ፔሪኮርናል ፍላፕ ያ ኢንፍሌምድ የሆነችዋን ስጋ መቁረጥ and ፍሪ ኦፍ ዘ ኦክሉዥን ወይም ኦቨርሃንግ ያደረገውን ስጋ መቁረጥ። እዚህ ጋር ፒክቸር ላይ በደንብ ማየት ይቻላል። and the definitive management ተብሎ የሚታሰበው ወይም ትክክለኛው ህክምና ደግሞ እንዳይመጣ የሚያደርገው ኢምፓክትድ ወይም ደግሞ ማልፖዝድ ሆኖ የበቀለ ያለውን ጥርስ ማስወገድ ማለት ወይም ደግሞ በሰርጂካል ቀዶ ህክምና ወይም በሰርጂካል ኤክስትራክሽን ትራንስአልቬኦላር ኤክስትራክሽን ወይም ኦፕን ኤክስትራክሽን በመስራት ጥርሱን ማስወገድ ዴፊኒቲቭ ማኔጅመንት ነው ማለት ነው። ይሄንን ህክምና አንድ ኤክስፐርት ዴንታል ሰርጅን ወይም ደግሞ ኦራል ኤንድ ማክሲሎፋሻል ሰርጅን በማማከር ማግኘት አለባችሁ ማለት ነው።